በዚህኛው ቪዲዮ እንዴት አድርገን ዌርሃውስ ወይም መጋዘንና ከመጋዘኑ ጋር የተገናኙ ተጨማሪ ለምሳሌ ሰራተኛ የስራ ድርሻ መፍጠር እነዚህን የመሳሰሉ ስራዎችን እንዴት አድርገን እንደምናስተካክል እና የመጀመሪያውን ፕሮዳክት እንዴት እንደምንመዘግብ በዚህ ቪዲዮ ለማየት እንሞክራለን። የመጀመሪያው መጋዘን ክሬት ማድረግ ነው። ስለዚህ አዲስ መጋዘን የምትለዋን እነካለሁ ማለት ነው። አዲስ መጋዘን በዚህ በፍሪ ትራያል በተሰጠኝ አካውንት እስከ 3 መጋዘኖችን ክሬት ማድረግ እንደምችል እዚህ ጋር ያሳያል። 0 ብሎ ከ3 ክሬት ያደረኩት የለም። ስለዚህ ልዑል መጋዘን 1 ብዬ መገኛ ቦታ አዲስ አበባ አመዴ ገበያ ነው ያለው። ክሬት አደረኩኝ የመጀመሪያው መጋዘን። አሁን መጋዘኖችን ባይ መጋዘን ወይም ሌላ መጋዘን ክሬት ላድርግ ብል አንድ መጋዘን አለ ይለኛል። ይህም መጋዘን ይኸውና የኔ መጋዘን የሚለውን ኦፕሽን ስነካ ይኸው ልዑል መጋዘን ነው አዲስ አበባ ላይ አመዴ ገበያ ላይ ተቀምጧል። መጋዘኑን ማስተካከል እችላለሁ። ለምሳሌ ስሙን ከፈለኩ ደግሞ ምን አደርጋለሁ? እዚህ መጋዘን ላይ ያሉትን ተግባራት ማድረግ። ለምሳሌ የስራ ድርሻ መፍጠር አለብኝ። የስራ ድርሻ ለምሳሌ ሴልስ ወይም ሽያጭ በአማርኛ ማድረግ ይቻላል። ሽያጭ አልኩ። ሽያጭ ለሚለው የስራ ድርሻ የምሰጠው ፈቃድ ምንድነው? ስቶክ ነው፣ አውት ነው ወይም መሸጥ ብቻ ነው። እቃ ማስገባት አልፈቀድኩም። ሪፖርት ማየት አልፈቀድኩም። ፕሮዳክቶችን ማስተዳደር አልፈቀድኩም። ሴልስ ክሬት አደረኩ አንድ። ስለዚህ ይሄው ሴልስ ፐርሚሽን ወይም ሴልስ ሮል ክሬት አድርጓል። ስቶኪንግ ወይም ስቶክ ኪፐር ተግባሩ ስቶኪን ማድረግ ነው ካልኩኝ ደግሞ ስቶኪን እንዲያደርግ አደርጋለሁ። በተጨማሪም ለምሳሌ ሽያጭም ማከናወን የሚችል ስቶኪንም ማድረግ የሚችል ልክ እንደ ሰብ ማናጀር ብፈልግ ሰብ ማናጀር ልና ሁሉንም ሮሎች መፍቀድ ፈልጌያለሁ ማለት ነው። ሁሉንም ሮሎች ፈቀድኩኝ። ስለዚህ ሴቭ አደረኩ። እነዚህ ሮሎች በእኔ መጋዘን ውስጥ ተግባር ሆነው ያገለግላሉ። ክሬት በማረጋቸው መጋዘኖች ውስጥ እነዚህ ሮሎች መስጠት እችላለሁ። ለምሳሌ ሰብ ማናጀር ያደረኩትን ሰው ከዚህ መጋዘን ውጭም ሌላ መጋዘን ላይ አሳይን ማድረግ እችላለሁ። እዚህ የኔ መጋዘን የሚለው ላይ እነዚህን ተግባራት ያከናወንኩ ነው። መጋዘን ማስተካከል አየው፣ የስራ ድርሻ ክሬት አደረኩ። አሁን ሰራተኛ የለኝም፣ አንድ ሰራተኛ ያስፈልገኛል። ይሄን ሰራተኛ እንዳልኳችሁ በመጀመሪያ በስታንዳርድ አካውንት ክሬት አክቲቬት ስላደረገልኝ ፍሪ ትራያል እስከ 6 ሰራተኛ ማኔጅ ማድረግ ወይም ማሰራት እችላለሁ በእኔ መጋዘኖች ስር ማለት ነው። የሰራተኛውን ስም ከበደ ልበለው። ከበደ የአባት ስም በዙ። ኢሜል ያስፈልጋል። ይሄም ዩዘር ኢሜል ፓስወርድ ቢረሳ ወይም ፓስወርዱ ቢቀየርበት በኢሜሉ እንዲያገኝ ትክክለኛውን የራሱን ስም የራሱን ኢሜል ማስገባትና ክሬት ማድረግ ይጠበቅብኛል። የሰውየውን ስም ስልክ ቁጥር አስገባለሁ። ከክሬት ካረኳቸው ሮሎች መካከል 4 ሮሎች ይመጣሉ። ስለዚህ ዌርሃውስ ስታፍ ብለው ዌርሃውስ ላይ እየሰራ ስለሆነ ቴምፖራሪ የሚሰጠው ፓስወርድ አለ ለሰራተኛዬ። ከዛ በኋላ ራሱ ይቀይራል። ይሄን ኢምፕሎይ ክሬት አደረኩ። እነዚህ በሙሉ እየተከናወኑ ያሉት የኔ መጋዘን ውስጥ ነው። ሰራተኛ ፍጠር የሚለውን ነክቼ ማለት ነው። በነገራችን ላይ ሰርች ፊቸርን ተጠቅሜ ተግባሩን ማከናወን እችላለሁ።
ከዛ ሰራተኛ አስተዳደር የምትለዋን እነካለሁ። ሰራተኛ አስተዳደር። ስለዚህ የሰራተኛውን ስልክ ቁጥር ላስገባና 5 ከዛ ቀደም ክሬት ካረኳቸው ሮሎች መካከል የትኛውን የስራ ድርሻ ነው የሚሰጠው? ለምሳሌ ሽያጭ ላይ እንዲሰራ የምፈልግ ከሆነ ሴልስ አረጋለሁ። ስቶክ ኪፐር ወይም ስቶኪንግ ብቻ የሚያደርግ ከሆነ አዲስ ዕቃ ብቻ ሲመጣ የሚያስገባልኝ እሱ ከሆነ ስቶክ ኪፐር አረጋለሁ። እንደ ሰብ ማናጀር አብዛኛውን እንቅስቃሴ እንዲያከናውን መሸጥም ማስገባትም ሪፖርት መመልከትም እንዲያይ ከተፈለገ ደግሞ ሰብ ማናጀር አድርጌ አስቀምጠዋለሁ። ሰው ለምሳሌ ከበደ ሰብ ማናጀር ከሆነ ሰብ ማናጀር አድርጌ አስቀምጫለሁ። ይሄው ሮሉ እዚህ ጋር መጥቷል። አሁን ሮሉንም ማስተካከል እችላለሁ። የከበደ ሮል እዚህ ጋር አለ። ሰው ከመጀመሪያው ወደ ስቶክ ኪፐር ወይም ወደ ሴልስ መመለስ እችላለሁ። መልካም። አሁን የንብረት ላይ ያሉ ተግባራት በሙሉ ተከናውነዋል። ስለዚህ ቀጣይ ወዴት ነው የሚሄደው? ወደ ፕሮዳክት ክሬት ወደ ማድረግ ነው የሚሄደው። ምክንያቱም ንብረት ላይ ያሉትን ስራዎች በሙሉ አየ። ክምችት ላይ ብንመጣ ምንም አይነት ፕሮዳክት ስለሌለ መጋዘኑ መጥቷል፣ ግን እቃ የለም። ስለዚህ እዚህ መጋዘን ላይ ምንም አይነት እቃ እስካሁን እንዳልተመዘገበ ይነግረናል። አሁን ቀጣይ የምንመለከተው ምንድነው? እንዴት አድርገን ነው መጋዘን ክሬት አድርገናል፣ እቃዎችን ደግሞ ማስገባት የምንችለው የሚለውን እንመለከታለን።